በተደጋጋሚ ከሚደርሱኝ ጥያቄዎች ውስጥ አንዱ ኢትዮጵያ ውስጥ ኢንቨስት ማድረግ እፈልጋለሁ ግን እንዴት ያሉ ቢዝነሶች ላይ ኢንቨስት ማድረግ እንዳለብኝ አላውቅም። ምንድነው መተዳደር የምትጠቀመው የሚሉ ጥያቄዎች ይደርሱኛል። እነዚህም በአጭሩ መመለስ በጣም ከባድ ነው። ምክንያቱም ኢንቨስት ስታደርጉ ብዙ ነገሮችን ማየት፣ መገንዘብ፣ ማሰላሰል ስለሚገባ ግን ከአጠቃላይ ካለው ከስነ ህዝብ አካሄድና ከኢኮኖሚ ሁኔታ ተነስቼ የተወሰኑ ኤሪያዎችን ጠቆም ላድርግ። አንደኛው የግብርናና ከግብርና ጋር ተያይዘው ያሉ ቢዝነሶች ናቸው። ምክንያቱም የኢትዮጵያ ህዝብ እንደምታውቁት ቁጥሩ በጣም በከፍተኛ እና በሚገርም ሁኔታ እያደገ ነው። ይሄ ህዝብ ደግሞ ምግብ ይፈልጋል። መመገብ ካለበት ግብርና አስፈላጊ ነው። ስለዚህ ግብርና ላይ ኢንቨስት ማድረግ ምንም እንኳን አሁን ውጤታማ ባያደርግም ውጤታማ ባትሆኑ በአጭር ጊዜ ውስጥ በመካከለኛና ረጅም ጊዜ ውስጥ ውጤታማ እንደምትሆኑ ይገመታል። ስለዚህ ግብርና አንደኛው ትኩረት ሊሰጠው የሚገባ አካባቢ ወይም ኤሪያ ነው ብዬ አስባለሁ። ሌላኛው ደግሞ የትምህርት ነው። ትምህርት እንግዲህ ለዚህ ህዝብ ትምህርት ማድረስ አለብን። አብዛኛው ህዝብ ህፃናትና ወጣቶች ናቸው። ስለዚህ ለእነዚህ የማህበረሰቡ አካላት ትምህርት ለማድረስ ደግሞ መንግስት ለብቻ የሚችለው ነገር ስላልሆነ በጣም ብዙ የመልካም አጋጣሚዎች ለአንትርፕረነሮች ይከፍታሉ። ይሄ ሌላኛው ትኩረት ሊታደርጉበት የሚገባ ኤሪያ እንደሚሆን አምናለሁ። ሶስተኛው ጤናና ጤና ነክ የሆኑ አገልግሎቶች እንደዚሁ ከህዝብ ቁጥር መጨመር ጋር ተያይዞ ፍላጎቱ በጣም እያደገ ስለሚመጣ እዚህ ላይ ኢንቨስት ማድረግ ውጤታማ እንደሚያደርግ ይታመናል። ከነዚህ በተጨማሪ ሌሎች ይኖራሉ። እናንተ የምታስቧቸው ካሉ በኮሜንት ቦክሱ አስቀምጡልን። አመሰግናለሁ።